የልጅነት የብርሃን ናቸው። አትደፉ። እግዚአብሔር በዚህም አይቀየርም ወይ ሳሰነን አንድ ላይ ጽፎ እንደምናገኘው ለምስኪን እና ለችግረኛ የሚያስብ ምስጉን ነው ይለናል። እግዚአብሔርም በክፉ ቀን ያድነዋል ይላል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም ይለናል። ስለ መስጠት ቅዱስ ዳዊት ይህን ካለን እናንተም ለምስኪኖች ካሰባችሁ፣ ከሰጣችሁ፣ ከረዳችሁ ፈጣሪ ትንሽ ትልቅ ሳይል 5ም ሰጣችሁ 10 ስሙንም ሰጣችሁ ሽልንግ 50ም ሰጣችሁ 1 በእግዚአብሔር ዘንድ 1 ነው። ይህን ሳታስቡ ፈጣሪ ባለው መልኩ ስጡ ይሰጣችኋል ነው። እንደውም እኮ እናንተ እኔን ሰርቃችሁኛል ይላል። አስራቱን ባለማስገባት እኛም ፈጣሪን እኮ ብዙ ጊዜ ሰርቀነዋል አይደለም? እንዲህ ሰርቀነዋል አይደለም? እናም ልጆቼ ስጡ ይሰጣችኋል። 50ም ሽልንግም ሳትሉ ባለቻችሁ እኮ ለድሃ ማሰብ ምስጉን ነው። በቃ ፈጣሪ ያድነዋል፣ በምድርም ላይ ከፍ ከፍ ያደርገዋል ይለናል። ይህንን አይቶ እንግዲህ አለመስጠት ንፉግነት ነው የሚሆነው። ልጆች ስጡ፣ ስጡ ይሰጣችኋል። ይቆየን። ወገኖቼ ስናይደ ብርሃን አትለፉኝ። አልመሻም እንዴ? ትንሽ ገና ቀረት ይለዋል። ይህም አለ ለካ ፈጣሪ ይቅር በለኝ። ጠዋትም እንደዚህ ብዬ ሳልሰጣቸው በማለፌ እንደ እግዚአብሔር ይቀየማል ብዬ ነው። ይህ ካለማ የአስባት ምሳሌ አልመለስም። የቷ ሳስነን ሄዳ ጠዋት አሁን እንዴ ባች ጠዋት ብራው ጠብቅልን ሰጠችን። ይኸው እሬት አለ አይኸው የት እግዚአብሔር ይስጥልኝ። ጻድቆ 200 ብር ሰጥቶ ሲሄድ 10 ብሯን ለመስጠት አፈሬ ነበር። አሁን በእግዚአብሔር ዘንድ 5ም የሰጠ 10ም የሰጠ 1 ነው ሲሉ ሰምቼ ተመልሼ ተመስገን። ዋናው እሱ መስማትሽ መማርሽ ነው። ተምረሽ ደግሞ ለዚህ ያበቃሽ አምላክ እሱ ይጠብቅሽ። ከገባሽ ደስ ባለኝ ወገን ጌታ እኔን ሰጥቶ ባይሽ ደስ ባለኝ። ይኸውልሽ ልጅ 1 ሳንቲም ሰጠ፣ 100 ብርም ሰጠ፣ 2 ብርም ሰጠ፣ በጌታ ዘንድ 1 ነው። ሰው ያለውን ነው የሚሰጠው። አንቺ ሁለተኛ እንደዚህ እንዳታደርጊ ልጅ። እኛ ከእናንተም እንዳገኛት 5 ሳንቲም ዋለ ተደምራ ለምግብ የምችለኝ ልጅ እግዚአብሔር ይስጥሽ። በእውነት ሰላም ያግባሽ። እግዚአብሔር ይስጥሽ።